እኔ በኋላ ሌላ ሴት እንደማታገባ ቃል ግባልኝ። አው ምን አለ መሰለሽ ቃል ግባልኝ። ቃል ምን አልከኝ? እሺ በል። እሺ ይበልጣል ከሺ። እሺ አልከኝ ማለት ነው? እሺ ምን? እሺ በል። እሺ በል አይደለም ያልኩህን በል። ያልኩህን እሺ ሁሌ ዱዓ እንደምታረግልኝ ቃል ግባልኝ። በአምስቱም አውቃቶች ሰላት የኔ ቆንጆ ሁሌም ዱዓ አረግልሻለሁ። ቀብሬ ላይም እየመጣ እንደምዘይረኝ ቃል ግባልኝ። ጧትና ማታ ጫት እንደማቀመም ቃል ግባልኝ። እንዴት ብሎ እንደሚነግርሽ እሺ አልከኝ? ትእዛዞት በተሳካ ሁኔታ ተፈጽሟል። አልቅምም በል በይ አልቅምም በል። እሺ በቃ አልቅም። ምንድነው ማቅመው? ጫት ምልክትን ተወውና በአፍ ንገረኝ። እሺ በቃ ጫት አልቅም እንኳን በኋላ። እሺ ቤተሰቦቼና ዘመዶቼ ልክ እንደኔ እሑድ ውድፎ ደፍተን እንደምጠይቃቸው ቃል ግባልኝ። ይኸውልሽ እኔ ምርጥ ሌላ ሴት አላገባም። ጫቱንም እንዲች ብያለካ በቃ እንግዲህ እዚህ አትኪው ላንቺ አይደለም በቃ ወዳዴ ምንሆነኝ ባስቀደመኝ ወሳኝ እኔ በጣም ነው የምወደው። በጣም እንወደዋለን፣ በጣም እናከብራችኋለን። ለምንድን ነው ከዩቲዩብ የጠፋችሁት? በውስጥም ቮይስ ልኬለታለሁ። በነገራችን ልከለታል፣ አይቼዋለሁ። ለምንድን ነው ከዩቲዩብ የጠፋችሁት? ለምንድን ነው የማትሰሩት? የምትሰሩት ስራ እየቀለዳችሁ በጣም ትውልድን የሚያስተምር አይነት ነገር ነው የምትሰሩትና ይሄንን በሲሪየስ ነው ልናገር የምፈልገው። ያቆምከው ዩቲዩብ ወሳኝ ነገር እኮ ነው። ምን ነው አንተ እንወዳለን። በቃ ፋዘርን እኮ ነው እንደዚህ ስታወራ